ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬ እንደተለመደው ምርጥ በሆነ ቪዲዮ ተመልሰናል። ዛሬም ባለፈው ቪዲዮ ላይ እንደሰራሁት የኢትዮጵያን ኮሜዲያኖች የሰሯቸውን አስቂኝ ቪዲዮዎችን ዩቲዩብ ላይ ያሉ ቪዲዮዎችን አብረን እንመለከታለን። ለምለሚቱ ይላል የዛሬ ቪዲዮአችን። እኔም ከፍቼ አላየሁትም፣ ማን እንደተሳተፉበት ልነግራችሁ አልችልም። አብረን ነው የምንመለከተው። ይህን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ደግሞ ብዙ ሰው ጋር እንዲደርስ አድርጉ። ምርጥ ቻናል ነው። የጥንት የድሮ የተለቀቁ በኮሜዲያኖች በሙዚቀኞች የተሰሩ ቪዲዮዎችን አብረን እየተመለከትን እንገመግማቸዋለን፣ አስተያየት እንሰጣለን። የተመቸንን ተመችቷል፣ ያልተመቸንን አልተመቸንም የምንልበት ምርጥ ቻናል ነው። ስለዚህ ሰብስክራይብ አድርጉ። ዛሬ ለምለሚቱ የሚል አንድ አስቂኝ ቪዲዮ ትንሽ ረዘም ይላል፣ 17 ደቂቃ አካባቢ ነው። ግን በትዕግስት እንድጠብቁ አብራችሁ እንድትቆዩ ፈልጋለሁ። ወዳችኋለሁ። እንቀጥላለን። ለምለሚቱ ድርሰት ስንታየው ክፍሌ። በጣም እድለኛ ነሽ። በጣም የሚገርም በጣም እንጂ አራተኛ ገና 7 ድረስ ገና 7 ምንድን ነው እንጂ 7ኛ። እሺ ባሻ። አቤት ባሻ። አቤት። እንደምንነካው ባሻ። ምን ዋል ሰርግ አይደለም እንዴ? እና ሰርግ ነው። ምን አልኩኝ? ኧረ እባክህ ባሻ፣ ወረቀ ጥቁር ኮፍያውን እንኳን አውልቁ። ኮት፣ ሱሪ፣ ጫማ ጥቁር፣ ኮፍያ በዛ ላይ ጥቁር። ይግረም አይደል? ሙታንታም ጥቁር ነው። ምን ታመጣ? ወት ሙታንታም ጥቁር ለሐዘኔ ሙታንታም ጥቁር ነው እንዴ? እውነቱን እኮ እርሱም ጥቁር አይደል እንዴ? ሰው መሞት አለበት እንዴ? ጥቁር ኮፍያ ሰብል ሞቷል እኮ ያው ማድቤት ውስጥ እናስ። ኧረ እባክህ ባሻ፣ ደግሞ ሰርግ አይደል? እኔ እኮ ሴቶቹ እኮ ናቸው እንደው መከራቸው አንተን ይሰማዋል ብለው እኮ አትስማቸው። እኔ እኮ ሰርግ ስጠራ ኑ ብሉልኝ ነው እንጂ ቤቴን ኑ ገንቡልኝ አለ። ይሄ ሐዘን ነው ራሱ። እኔ ምን አለ አንድ ሰው ሰርግ ማለት ሰብል ዘርተህ ደርሶ ተምች ሲበላው ቁጭ ብለህ ማየት ነው አለ። ትክክል ብለዋል። እኔ እኮ አሁን ጥሪ ወረቀት ያዳረስኩት ኑ ብሉልኝ ጎረቤቶቼ፣ የኔ ተምቾች ኑና ብሉ ጨርሱ። ታዲያ በራሴ ላይ አደጋ ጠርቼ ጥቁር ማለት እሺ። አሁን ልጅቷስ ሙሽራስ ምን ትበል? ጥቁር ኮፍያ አድርገው አታለቅስም? አሁን እሷ ማናት የምታለቅሰው? አየምባ ስትፈጠር ራሱ እምባ አብሯት ተንፍጥ በስተቀር አንድ እምባ አብሯት እና በቃ እምቢ አሉ። በቃ አዎ ተነግሮ ባለቤት እንትና መዷን ያገባኋት እናንተ ኩሉን ማንኳላት ምናምን ገለመዴት እዚህ ምንድን የታለች ልጅቷ ማንሽ እንጂ አባዬ ልታየም እንዴ? ምንድን ነው የሆንሽው አንቺ? ቆንጆ ሆነች አይደል? ይሄ እንዴት ቁንጅና ነው? ወይኔ ገደላ ማንሽ አንቺ? አያችኋ ሴቶች ጉዳችሁን፣ አያችኋ ጉዳችሁን። ወይኔ በላቸው። አይዞሽ ገለቴ። አይዞሽ። ምንድነው ይሄ? ይኸው እዚህ የተለጎመ መስላል ቁንጅና ነው ይሄ እንዴ? ይሄ ሁሉ ለጣጥፋችሁ ምንድነው? የ3 ክፍል ቤት አስመስላችኋል። አስወልቃል። ምን ታምራለች? አሁን ባሏ ያገባታል። ከሳምንት በኋላ በሰርጉ ዕለት የነበረው መልክ እሸት አለ ቤት ትሄድ ታመጣላችሁ። አባዬ ደግሞ የሰርግ ዕለት ልመር እንጂ ደግሞ ለሳምንቱ ታስባለህ? ዝም በል። ምንድነው እንደዚህ አይነት ወላችሁ አትጫወቱ። እኔ ልጅ ነው እንደዚህ የምትጫወቱ? አባዬ በእውነት በጣም ነው የምታባዬ። አባዬ እኔ የመለወቅ ተመለወቅ ጋር ግንኙነት ማን ጠርቶሽ ነው የመጣሽው? ማን ያጠራችሁ? ሳትጠሩ ለምን ትመጣላችሁ ሰው ቤት? ምንድነው እንዲህ ምን ዝም ብሎ መቀላዋጥ ምን ይሰራል? መቀላዋጥ ምንድነው? ያንቺ ማን ልጅ?
እኔ ነው ባዩሽ ሆዳ ምሴት ደግሞ ማን ነው? አንተ ሰውየው መሮታል ማለት ነው። በስማ እንዴ ምን ነካውትና ሊቆናት እና መብቶንስ እንዴ ምን እንዴ ተሸክመው ይሄዳል እንዴ? ሰርግ ቤት አይቀራት ቆብ ሰንበት አይቀራት ምንድነው? ከዚህ በፊት እኮ አንቺ ወጥ ይዘሽ ትሄዳለሽ እንዴ? አባዬ እንዴ ዝም በይ እኔ ልቤን ተናግሬ ነው ዝም በይ። ምንድነው ስላት ሰንቢል ነው እንደዚህ አይነት ወጥ ነው ክፉ ሰው ነው ሰንቢል በእኔ ቤት ነው ሁሉ የሚደረገው። አንቺ ሲማልጂ ነፍሱን ይማረውና ይግር ማለት ጠርቻለሁ። ማን አንተ ስማ ምን እየሰራ እየቀረስኩ ናታ በቃ አባዬ ያስፈልጋል እኮ በቃ ምን ያደርጋል? በቃ ምንድን ነው የሚቀረጠው? እየነገርኩ አይደል? እየቀረስኳት ነው። ሹት እያደረኩ እኮ ነው። ሹቲንግ ምን አለ ጥይቱ ነው ብትለቅመኝ። በቃ ተነስ ና። ኧረ ሰውየው መሮታል እንዴ! ምንድነው የምትሰራው? ሲና ና ስማ፣ እዛ የተሰቀለ ስጋ አስመስሏት እሱን እዚህ ውስጥ ተከታለች። እኔ ቤት እኮ ቁጭ በል ግድ የለም ቁጭ በል አቅረጽ። እዛ እንዲህ የተሰቀለ ስጋ አስመስሏት እዚህ ካሜራ ውስጥ ተከታለ እንዴ? የልጅነቱ አለ በልጅነት ያገባችው እሱን በማል ተከታለ። እዚህ ስንት ችግር አለ። ሰው ሳይጠየው የሚቀባት አሁን እዛ የሚቀባባት የማይረቡ ምቀኞች ይኸው ቀብተው ግርግዳ አስመስሏት የተጋጋጠ ግርግዳ ያልተጠሩ ናቸው። ስንት ሰው አለ ስንት ሰው ግማሹን ለመጥቀም የሚያስብ አለ። ጠርቻቸው እንኳን የማርያም በቀል እየፈጨሁ ነው ብለው የሚቀሩ አሉ። በዛው አራት የተጠርተው የማይመጡ አሉ። ገና ለመጥራት ማሰቤን አስበው የሚመጡ አሉ። ህዝቡ ጎረቤት መሰሉ እንዴ? ጥርሳቸውን አሹለውን የቤት እኮ ነው ያለው። ይልቅ የምትጠቅመኝ በምን መሰለ? እሺ ካሜራህን ትይዝና ብፌ ሲነሳ ጥሩ አጎራረስ እንዲው ቅጥ ያጣበላል ቅጥ ያጣ ነገር የሌለ ለቅመት ይይዝልኛል። ወጥ አልደረሰኝም ወጥ ደርሶኛል እንደዚሁኛለሁ ተበድያለሁ ለሚል ያንን አሳያለሁ። ያው እሱ ነው ግማሽ ኪሎ 50 ኪሎ የወሰደው እያልኩ አሳያለሁ። ለቅመት ይይዝልኛል እሱ። እና ደግሞ ሌላው ቤቴን ልሸጥ ስለሆነ ግቢውን እየተዟዟርክ ግቢውን በቃ እኔ የምነግርህን ብቻ አይነን ክፈት እንጂ አንተ በሙሉ አይኔ አይን አልገባም። አይነን ጨፍነህ አዎ እንደሱ ይሄ አይደለም። የሥራው ባህሪ እኮ ነው። የሥራው ባህሪ ምን በጥይት ጫፍ የቆምክ መሰለህ እንዴ? በሙሉ አይነ ቀረጸኝ እንዴ በቃ። ግን ይሄ ሰው የሰው ቤት ሲሄድ ይበላል። በእውነት የሰው ሰርግ ሲሄድ ይበላል። እንደዚህ አይነት ሰው ግን አረ የተመታ ነው የተመታ ወጋው። የተረሳ ነገር ባሻ ምን ሆነ ባሻ? የተረሳ ነገር ምንድን ነው የተረሳ ነገር ባሻ? ቤቱ ሲወሉት አንድ ጨው የሚባል ነገር የለም። ጨው የለም። ጨው አበራ። አቤት። ማድ ቤት ስትገባ አበሩ ትሆናለህ። አረ ተው ባሻ፣ እኔ ብቻ እኮ ነኝ ያለሁት። በቃ እዛም እዚህም ብለው እኮ እኔ ብቻ ነኝ ባሻ። ምን አባት ላድርግ ብለው ነው የተባለውን ነገር ሁሉ አመጣህ ለኔ ያታፈስ እዛው ገድበው። አይሆንም እዚህ ጨው አያስፈልግም ምናምን። አረ ጨው የለም እኮ ቤት ውስጥ ባሻ። ወጡ ሄድና ምን አደረጋለህ? ሄድና የሙስጠፋ ተባረክ ብሩክ ሆነ እንዴት ነህ? መጣ ጸበል ቀመስ ያልኩህን ነው መጣ ጸበል ቀመስ እና ልጄን እየዳርኩ ነው ሰርግ አለና እባክህን ብር ተመዘረዘረ እንደው ዘገና አድርገህ ጨው ላክልኝ የስሙኒ እንዴ ባሻ። ድፍን እንደው ሰርግ ላይ የስሙኒ ጨው? አረ ባሻ እንዴት ነው አይበቃም? ምን ይሰራል? ስሙኒ በሽታ ያመጣል ጨዋታ ብዙ እየተባለ አይደል እንዴ? ያስራ አድርጌዋለሁ። እንደውም ሄድ በቃ ነገር በቃ አይሆንም ብለው አዎ ስማ ዝም ብለህ አትቆም። ቅረጥ አካባቢው ምንድነው? አንድ ቦታ መቀረጽ መቆም አስባችሁታል? ይሽከርከር ያለ ጨው የተሰራ ምግብ ምን ሊመስል እንደሚችል እኛ ዝም ብለን ቪዲዮዎች ዞርና በየአካባቢው እየዞርክ ባሻ። ምንድነው ደግሞ ባሻ ይውሉት ምንድነው? እንትን ምንድነው? ጠላ ነው እንደዚህ አትሆነጡ ሰው አሁን ይሄን ደጥቶ ምን ያስለቅሳል? አይ ባሻ እዚህ ማድ ቤት ስለነበርኩኝ እኮ ነው። ማድ ቤት ነበርኩኝ። አሁን እኮ ባሻ ቀለበት ያስፈልጋል። የምን ቀለበት? ተረስቷል ቀለበት።
እንዴ ሙሽራ የሚያደርገው እኮ ቀለበት ያስፈልጋል እኮ ባሻ። ተመጀመሪያው ቀለበት አድርጌላት መጀመሪያ ያለ ዕድሜ ጋብቻ ስታረቅ ቀለበት፣ ያላቻ ጋብቻ ስታገባ ቀለበትና ኬክ፣ ቀጥሎ ስትጠለፍ ቀለበትና ኬክ። ይሄ ቀለበት ቢሰበሰብ እኮ አንድ ጥሩ የወርቅ መጥረቢያ ይወጣዋል። ዝም ብዬ በየጊዜው ወርቅ መሰበስበው። እሺ እሱ ካላስፈለገ ኬክ ደግሞ ያስፈልጋል እኮ ባሻ። የምን ኬክ ነው? ቀለበት እንዳለው ኬክ ተደራራቢ ኬክ ያስፈልጋል እኮ 5 ቦታ ተደራርቦ ለመጣው ኬክ እየተቆረሰ እኮ ይሰጣል እኮ ባሻ። አይ ኬክ የሚበላ ቂጣ ያለ ከሰርጉ በኋላ ምንም እዚህ ቤት የሚበላ ቂጣ የለም። ጭራሻውን ኬክ ትለኛለህ። በቃ ያለው ነው። ሁለተኛ ሰርጓ ላይ ኬክ ነበር፣ እሱን ተጠቀሙ። እኔ ስማ ኬክ በመግዛት ኬክ ቤቶችን ማበልጸግ የለብኝም። ቀለበት የለም አሉ ኬክም የለም አሉ አይደል? እሺ ሻምፓኝስ ባሻ? ሙሽሮቹ ሁለቱም እንደ ወዝውዘው የምር አራተኛ ጊዜ እንደተባለው የእውነት አራተኛ ጊዜ እያገባሽ ከሆነ ሰውዬው እውነት አለ መሮታል። ሰው ሳይሆን ያማረረው ልጅቷ ነች ያማረረችው። ይሄ ከባድ ይሄ አዲስ ከንቱም የሆነው መጠጥ ሰርግ አይደል ባሻ? የግድ እሱ ያስፈልጋል። ጠላ ታመጣለህ፣ ትንሽ ኦሞ ትነሰንሳለህ፣ በአፎን ተዘጋና ነቅነቃ ስትረጨው አካባቢውን የበረዶ አካባቢ ነጭ ነው የሚያደርገው። እሱን ለኔ ተው፣ ችግር የለም። እና በቃ ይሁን። አዎ ሂድ። አይሆን ስማ ና አንድ የቀረ ነገር ና አንድ የቀረ ነገር ሁለተኛ መልእክት ይዘኛል። ይሄ ብቻ ነገር ባሻ የሁሉ ተረሰችው የኔ ነገር ሁሉ ወከባ ላይ አይደለም እንግዲህ ረስቼው እኮ ነው። ዘፋኙ መጥቷል ባሻ። ዘፋኙ መጥቷል። ምን የዘንድሮ ዘፋኝ እንደው አሁን ይዘፍናል ጥሩ። ኧረ ይሄኛው በጣም ኃይለኛ ዘፋኝ ነው ባሻ። በቃ እሱ ተመጣጡ ምን እንዴት አይነት ዘፋኝ መስሎህ? አስገባውን በቃ አስገባ። ይግባሽ። እሺ ባሻ። በዚህች ልጅ ሰርግ ያለ ምን እንቅስቃሴ እኮ ነው የተረዳሁት። ግሎባላይዜሽን እና አንዴ ቤቴ ውስጥ ልረዳው። ስማ ማነህ ካሜራ ቅረጠው እንጂ ዘበኛዋ ዘመድ ነው የኖረ ዘበኛ ነው። ምን ይሆናል እንግዲህ ቴሌቪዥን ላይ እንኳን ይግባ እንጂ በእያንዳንዱ ሰርግ ላይ ገብቷል አለ። ደግሞ ሲበላ አሁን ሲጠብቅ እንኳን ያዘው። ማነህ ዘበኛ? አቤት ነሰተ ምንድን ነው አንተ? የሰፈር ጎረምሶች በጣም አስቸግረውኛል። እነሱን ማስፈራሪያ ነው። ቀኑን ሙሉ ይሄን ተሸክመህ አሁን ክንድህ ራሱ እንደው ክንድህን አላመመህም? ይኑልህ ምን አለ አንዱን ብትፈነክትበት እንደው ሰው ብትሆን አንተ። አቤት ባሻ። ምንድን ነው እዚህ ቤት ጮማ አልቆረጥክም? ምግብ አልበላህም? ይህን ሁሉ ዘመን እዚህ ስትኖር አንድ ቀን ፊትህ ፈካ ብሎ ሁልጊዜ ቀጭ እንደበላህ ነው። ምንድን ነው አሁን ሰርግ ስለታሰበ እንዲህ ወዘና ችፍ ያለው ለምንድን ነው? ኧረ ባሻ ትናንትና ምሳ የበላሁኝ ነኝ። ይኸው እስካሁን ምንም ነገር አልቀመስኩም። አቤት ከዚህ ሁሉ ህዝብ አንተን ላግኝ አንድ ሰው ተባረክ። ትናንት ነው የበላሁት አልክ? እንድመርቅህ ነገም እንዳትበላ ዝም ብለህ ይኸውልህ እስቲ እንዲህ ሰብሰብ ብለህ ሆድ እንዳስለመዱት ነው ይባላል። ደግሞ አሁን የወጥ ሽታ ምናምን በቂ ነው። ገባህ? በቃ ተባረክ ብሩክ። አሁን ይህች ዕቃ ናት። አቤት ጥበቃ። አሁን ፊደል ራስ ላይ ታስገድ። የተመታ ሽማግሌ የተመታ እላለሁ። ምን አለ አሁን ይህች ዕቃ ናት። አሁን ይህች ዕቃ ያልታደለች ዕቃ አንተ ላይ ወድቃ እስቲ የመርፌ ደግሞ ተየት አገኘው? ኧረ ትናንትና ገዝቼው ነው ባሻ። ዝም በል ከእርሱ አልነካውም። በቃ አትለፍልፍ። አሁን ይኸውልህ በር ላይ ቁምና ያልተጠራ ሰው ብቻ ይግባ፣ የተጠራ እንዳታስገባ። እዛው ቆዩ፣ ተረጋጉ። እሺ ገባህ? ሂድ በቃ። እሺ ሂድ። ይሄ እንደው ከሌባ ጋር አብሮ የሚዘርፈኝ ይመስለኝ። ይኸው ዘፋኝ መጥቷል። መጣ። መጥቻለሁ። ለእርሶ ነው? አሁን እዚህ ነው ሰርጉ? እንዴት ነህ? አለሁ። አንተ እዚህ ላይ ያመጣኸኝ? እዚህ ነው እኮ እዚህ ነው። ይሁን። ወርቅ ድምፅ ያለው መሰሉት ነው። ኧረ ድምፅ ችግር የለውም። ድምፅ ተመችቶኛል። ይሁን። ደህና ይሁን። እንዴት ነህ? አለሁ። ሰርግ ነው አይደለ?
ሰርግ ክርስትና ነው ብለን ያመጣው? ኧረ ሰርግ ነው አይደለም፣ የሚወጡ ግጥሞች ስላሉ ሰርግ ወንድ ሴት ያገባው ሴት ነው ያላችሁኝ? ይሁን እንደዚህ ይሁን ይሰራል። ችግር የለውም ተቀመጠ። አይ ተመችቶኛል። ያንን ልበለው እሱ እየተቀበሉ አባቷም ደስ ይበላቸው እናቷም ደስ ይበላቸው ደስ ይበላቸው። እናቷ ስትፈልግ ደስ ይበላት። የምንም ደስ ይበላት። አራቴ ነው ያገባችው እሷ ያለቻ ጋብቻ ያለ ዕድሜ ጋብቻ ጠለፋ አራተኛው አሁን አለ። ስማ እኔ እኮ አንድ የብረት መዝጊያ ባል ታመጣልኛለች ስል ገና ወደፊትም አገባለሁ ትላለች፣ እራሷ ትፎክራለች አሉ። አንድ ባታሊዮን ጦር የምታገባ ሴት ናት። እሺ ሌላ ቃይ ለዚህ ሰርግ የሚሆን አለኝ ብዙ አለ አለኝ እሺ አለ ገና እኔ በተክሊል ነው የገባሁት። አንዴ አግብቻለሁ። እሷን እህት የላትም፣ እሷ ብቻ ናት። አንተም እዚህ ዝም ብለህ ከምታጨበጭብ የቅድሙ ስራ ይሻላል። ኧረ ባሻ ተውስ፣ ሰርግ እኮ ነው የሰርግ ለዚህ አይሆንማ። እሺ ሌላ እሺ አንድ ላይ ነው ኤለበኑ እኔ ቤት መቆዘሚያ ነው። ምንድን ነው እዚህ? የወካታ ቤት እኮ ነው የሰርግ ቤት። ኧረ ባሻ ኧረ ተው፣ የሰርግ ዘፈን ምንድን ነው? ከዚህ እኔ ለዚህ ሰርግ የሚሆነውን አውቃለሁ። እሺ ይሄን በቃ አይሆንም አለኝ አንድ አለኝ። ያኛው በእናትህ እሺ አንድ አለኝ። እሱን አሪፍ ነው በቃ ወጥ ታርሳ ያቺ ነው። እሺ ህዝቡን አዎ እሱ በቃ እሱ በል ለክርስትና እንመጣለን ገና የዛሬ ዓመት በቃ ሚያስታንት አይደለም ይሄን የሚያስጠቅ ክርስትና ምን ያስፈልግ? እዚህ ቤት ክርስትና ቤተ ክርስቲያን ያረከው እንዴ? ስማለች ከሆነ ወላለች በቃ እሻማ ያዘው ይሷለች ነው እንዴ? ይሄ ትልቁ ይሄ ለዚህ ዘፈን ለዚህ ሰርግ አይሆንም ዘፈን። እሺ አለኝ አታውቅም እንዴ? ሰርግ እና ሰርግስ ቢል በቃ እንዳለኝ እሱን ዘፈኝ። ይሄ ነው እዚህ ሰርግ አይደለ እንዴ? ተራይ ሳዲያ ለዚህ ዘፈን አይሆንም የሚባል ርዕስ ያለው ሰርግ አለ። እሺ እሱ ብቻ በክፍለ ሀገራት በአስራ አራቱ የኢትዮጵያ ሀገራችን ለምለሚቱ ኢትዮጵያ ሀገራችን ድንግሊቱ ለምለሚቱ ልጄን እንጂ እማማ ኢትዮጵያን ነው እማማ ኢትዮጵያን ነው እንደ ምድረው እኔ ልጄን እንጂ ለልጄ የሚሆን ዘፈን እንጂ እማማ ኢትዮጵያ ለምለም መሆኗን እናውቃለን። 14 ክፍለ ሀገራት እንዳለ እናውቃለን። አሁን የሰርግ ሆነ እኔ በቃ ያስኩት አንዳለ ያ ሰርግ ነው በቃ አዎ በቃ እሷን ብቻ ጭሩቶኔ እሷን ብቻ ደጋግሙት እናደርገዋለን። ዓለም ዛሬ ነው ዛሬ ዓለሞች ዛሬ ነው ዛሬ ዓለሟ ዛሬ ነው ዛሬ ዓለሟ ዛሬ ነው ዛሬ ኦሆ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ። መጀመሪያ ስታገባ ዓለምሽ ዛሬ ነው ተብሏል። ሁለተኛ ስታገባ ዓለምሽ ዛሬ ነው ተብሏል። ግን ዛሬዎች ብዙ ተቀየሩ። ወደፊት ነው ዓለምሽ የሚል ነገር ታለ እንጂ ይሄ አይሆንም ነው አይሆንም። በቃ ዘፈኑ ማለት ዓለም አይደለም እዚህ ቤት እንዴ ዓለም ቢሆን እንዴ ጥቁር ለብሼ ታየኛለህ ጅመወይ እንቻ ትንሽም እኔ እኮ አጠገቤ ያለሽ መስሎኝ ስታንኳርፊ ጎረቤት በጠበሽ ደሞ ቀላቀልሽ። ፊሽካ አውጠሻል እንዴ? ፉጨትም ይሆናል መንኩርፋም ይሆናል። ምንድነው? ትንሽ እንጂ ቁርስ ምናምን ስሪ። እስማ ቤት ያንተ ያለ ቤትንሽ ቤትንሽ እሺ ተዋዳይ ምትኩ ፈንቴ መስፍን ጋሻው ስንታየው ክፍሌ ሰላማዊ ሲሳይ ሰበስ ታደሰ ማርታ ጌታቸው በሀብቱ ፍቃዱ ወንደሰን ምክሪ ቤቴልሄም ያው ብዙም እንትን አይደለም ያዝናናል፣ ግን እንደጠበቅኩት አልነበረም። ሰውየው በቃ ምርር ብሏቸዋል። እንደዚህ ግን ያለ አይመስለኝም። ለምለሚቱ አሪፍ ስራ ነው፣ ወደነዋል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ በሌላ ባበደ ቪዲዮ እንመለሳለን። ይመቻችሁ።